አያችሁት? በቤት ስልክ ነው የተቀናበረው። That one there was a violation. Personally, I wouldn't. አዮ Moid. No. Moidi. Yes. Trigo. በቃ ሁለቶቻችን Yes. ሞይዝና ሳሚ በቃ Yes. ይጨርሳል ቲሙ ማለት ነው። እነዛ መደባደብ ብቻ ነው። Talakandi में. Yes. ደግሞ ያው ስር ላይ ይጣላል፣ በየቦታው ነው ይጣላል። ሰይጣን ነው እንደገባቸው። ወላሂ እቺኛይቱ አይኔ ማለት ነው ከሰዓት ነው የምታየው። ተገልጣለች። አሁን እስከ 6 ብዙ ጊዜ ነው ያስተውያት አላውቅም ማለት አሁን ቅድም የለቀኩ ቪዲዮ አይቼ ብዙ አያይ ሶሻል ሚዲያ ሰሞኑን ሲያራግቡት ከነበሩት የተለያዩ ነገሮች መካከል ትራምፕ የተባለው ጎሽ ተርድ እንዳይታረድ መከልከሉ እንዲሆንም ሽምግልና ላይ ያጋጠመው ሶሻል ሚዲያ ላይ ደግሞ ሲፖስት አንድ ሴት ሶሻል ሚዲያ ላይ ደግሞ ቪዲዮ ለይታ ለኮፕሊንግ ወይም ለተለያዩ ፎሎ ብላ ልጇን ስደበድብ ምናምን ያሳያል። እንዲሁም ወጣቶች ሚስት አግብተው ወይም ደግሞ ፍቅረኛቸውን ወደ ቤተሰቦቻቸው ላይ ወስደው ቤተሰቦቻቸው ላይ የራሳቸው ሳይችሉ ትዳር የመሰረቱና ምን እንዳጋጠማቸው ምን ይሆናል። ለመጀመሪያው ቪዲዮአችን ስንገባ ሰሞኑን እንግዲህ በጣም የሚያስገርመው ሶሻል ሚዲያ ላይ ቲክቶክ ላይ አብዛኛውን ገንዘብ ለማግኘት ወይም ደግሞ ፎሎን ለመሰብሰብ ብላ አንድ ሴት ልጇን ስትደበድብ እናሳይ። ወደ ቪዲዮ ላሳያችሁ። አዮ ምን አይነት አያችኋ? ይሄኛው ቪዲዮ ምንድነው? ስትየዋ እንግዲህ ለቪዲዮ አሁን ይሄን ቪዲዮ ልጁን አስቀልታ ወይም ቪዲዮ ልጁ በሌለበት ቪዲዮውን መቅረጽ ትችል ነበር፣ ግን ልጁን በእርግጫ መታ ከቪዲዮው እንዳይሸፍንባት ነው እንደዚህ ያደረገችው። አሁን ይሄ ጭካኔ ምንድነው? እነዚህ ሄደ ህፃን ነገ ልጁ እንደዚህ አይነት ነገር ያደረገችበት ለሚዲያ ብላ እንዲህ ያደረገችውን ሲያይ ምን አይነት ስሜት ይሰማዋል የሚለውን በጣም አሳሳቢ ነው። ሌላም ቪዲዮ ደግሞ ይዤላችኋለሁ። ከዚህም በፊት ሰዎች ውሃ ወረፋ እየቀዱ ሳለ የሆነ ትዕግስት የሌላቸው ለምሳሌ አንድ ሰው ቀርጦ እስከሚጨርስ ሳይጠብቁ እርስ በርሳቸው ሲደባደቡ የነበረ ቪዲዮ አይቻል። እሱንም አይተን እንመለሳለን። አይ ሚገላግል እንኳን የላቸው። አይ አርጋም ደብደብ ይሄ ደግሞ ከስር ደግሞ ያው ስር ላይ ይጣላል፣ በየቦታው ነው ይጣላል። ሰይጣን ነው እንደገባቸው የሚገለግሉት ራሱ ዝም ብለው እያደባደባቸው ነው። ህግ የለም ምናምን ይላሉ፣ ግን እነዚህ ራሳቸው መገላገል ያልቻሉትን ማን ህግ እዚህ ጫካ ላይ መጥቶ ሊገላግላቸው ፈልገው ነው? እዚህ ጋር ተጫዋለች በቃ አይደለ? ይሄን ሳይ ምን ትዝ እንዳለኝ ታውቃላችሁ? ተራራ ያለ ነው። እዚህ ጋር ደውል እንደሚገጥም ነው ቀረጻ፣ ያው የኛውን ብቻ ነው ያሳየን። ቀጣይ ደግሞ ምን አለ? ይሄኛውን ቪዲዮ ካየው በኋላ የሳሚና እነሳሚ ቪዲዮ ነው ትዝ ያለኝ። ይሄኛው እነሳሚ ቪዲዮ ማለት ነው። እነዚህ ፓኪስታኖች ሳሚና ሞይዝ እኛ ጋር በነገራችን ላይ እንደዛ አይነት ነገር ደገን ይባላል። ሙሽራ ሰርግ ካገባ በኋላ ነው እንደዚህ የሚደራረጉት በድሮ ማለት ነው። ከብዙ ዓመት በፊት እንደዛ አይነት ጫጉላ በነበረበት ሰዓት እንደዛ አይነት ነው። Moid. No. Moidi. Yes. Trigo. በቃ ሁለቶቻቸው እንደባደው ተገኘ። Yes.
ሞይዝና ሳሚ በቃ ይጨርሳል ቲሙ ማለት ነው። እነዛ መደባደብ ብቻ ነው። तलकड़ी में यस ከነዚህ ተምሮ መሰለኝ ኢትዮጵያ ድራስ እንደዚህ ይደባደቡ ነው። በጣም ይገርማል። ሌላ ኔክስት ደግሞ ምንድነው ሽምግልና ጋር የተገናኘ አንድ ቪዲዮ ይዤላችሁ መጥቻለሁ። እሱኛው ምንድነው በጣም ሰውዬዎች ትንሽ ሰዓት አርፍደው መሰለኝ በጣም ነው ያዛጓቸው። ምናምን ነገር ይዘዋል። ግን ሰዎች አርፍደው መሰለኝና እንዴት እስካሁን ትቆያላችሁ ምናምን የሚለው ይሄኛው ትክክለኛ የሽምግልና መንገድ ነው ብዬ አስባለሁ። ምክንያቱም ምንድነው መሰላችሁ አብዛኛውን አሁን ሰሞኑን ያያችሁት አንድ ግድንግድ መኪና 1.5 ሚሊዮን ብር አቫይዞ ሄዶ ሰርግ ቦታ ሲሄዱ ሰዎች ወይም ለሽምግልና ለመጠየቅ ሲሄዱ ድግስ ተደግሶ የሚቆያቸው። ስለዚህ ኦልሬዲ ተስማምተዋል ማለት ነው። ሰው ማስቀመጥ በ21ኛው ሴንቸሪ አይቻልም። አዮ ምን ለአንድ ሰዓት ተኩል 4 ሰዓት ነው ቀጠሯቸው። 4 ሰዓት ተኩል 5 ሰዓት ተኩል ነው የመጡትና ለአንድ ሰዓት ተኩል ሰዎችን አስቸግረው ነበር ማለት ነው። ሁለቱ ሰው እዚህ የተቀመጠ ሰው የሚያክል ሰዓት 30 ደቂቃ ምንም ይደረጋል። ይህ ሰዓት ያልፋል። አሁን ዋስጥሩና እዛው ወደ ጉዳያችሁ ተገናኛችሁ። እሳቸው ቤት የሚያሳሉ እሳቸው አይዋሱ። እኔ እንግዲህ አላውቅም ብቻ በጣም ስለተበሳጨው 1 ሰዓት ተኩል እሳቸው ሰዎች ጀሞ እንዳለ በጣም ተናደውታል። ምክንያቱም አንደኛ ሽማግሌ ተልኮ ሲመጣ ምናቸው ማክበር አለባቸው፣ ሰዓት ጠብቆ መሄድ አለባቸው። ምክንያቱም እነዚህ ቤተሰብ የከሌ ይመጣል ወይም ደግሞ ይመጣ ሰው አለ ቤት ጠብቆ ተብሎ ስለሚጠበቅ ማለት ነው። እና ሰው እያደረገው ትክክል ነው። አሁን እንደው እንትን ከምንል ምን አደረሳችሁ? ትክክለኛ ሽምግልና እንደዛ አይደለም። ሰዎቹ ተልከው በቃ ይመጣሉ ተብሎ አሁን እነዚህ ድግስ ምናምን ሊኖር ይችላል ሜቢ። ነገር ግን ገና ሽማግሌ ይመጣል ተጠብቁ ምናምን ተብሎ ነው እንጂ አሁን አብዛኛውን ሰርግ ድግስ ተደግሷል። ስለዚህ ገና ጥያቄ እንዳቀረበ ወደ ድግሱ ነው የሚሄዱ በቃ። ወይም ደግሞ እሽታው ታውቋል ማለት ነው። ትንሽ እናስብበት ምናምን የሚባል ነገር የለም። በዚህ ጉዳይ ደግሞ አንድ ሴት ልጅ በዚህ ጉዳይ የሆነ ጥያቄ አቅርባች እሱኛውን እስኪ አንዴ አድምጠን እንመለስ። ስለ ሽምግልና ብዙ ያልገቡኝ ነገሮች ስላሉ ባካችሁ መልስ ፈልጋለሁ። ለምን ጥሩ ጥያቄ ነው። እኔ ሽምግልና ድሮ የሚመስለኝ እኛ ቤት ያገባ ሰው ስለሌለ ምንም ምሳሌ አላየሁም ጋይስ። ሽምግልና የሚመስለኝ መጀመሪያ ዛሬ ሽማግሌዎቹ መጣ። ለምሳሌ ዛሬ እሁድ ነው። ለምሳሌ አሁን ዛሬ እሁድ ነው። ሽማግሌዎቹ መጣ። ምንም ዲኮርም ምግብም ምንም አይጠብቃቸውም። ከዛ ሄደው እንደዚህ የሚባል ልጅ እዛ ሰፈር ያለ ልጅ አለ ምናምንና ከዛ በኋላ ልጃችሁን በቃ ስለከጀላት ልጃችሁን ለልጃችን ምናምን ብለው ከዛ በኋላ የናስብበት ጊዜ የለም። አንዴ ሁለቴ እናስብበትና ተመልሳችሁ ትመጣላችሁ ይባላል። ኤክስፕላኔሽን በ30 ደቂቃ ስለ ልጁ ስለ ቤተሰቡ ምናምን ተናግሮ እንዴት ነው የሚያውቁት? ማረጋገጥ ምናምን አያደርጉም። ቻው እኛ ተነጋግረን እናሳውቃቸዋለን ብሏቸው ወደ ቤት ሄደው ከዛ በኋላ ቤተሰብ ይሰባሰብና ማን ነው የሚለውን አይጣራል። ሽማግሌዎቹ በተናገሩት ብቻ ነው በዛው የሚቀጥለው። እኔ አልገባኝም። ምክንያቱም ሰሞኑን ማያቸው ሽምግልናዎች በጣም ግብዳ ድግስ አለ። ኢማጂን ሽማግሌዎቹ ልጃችሁን ለልጃችን ብለው ሊጠይቁ ሲመጡ ድግስ ነው በቃ የሚገርመው ማለት ነው። ነው የምንደግሰው። ልጅቷን እኮ ተጠይቆ እናስብበት ነው። ቤተሰብ አማራጭ ካለም ዞር ብሎ እኔ ምናምን የሚባል ነገር የለም። ሽምግልና ጥቅሙ ምንድነው ታዲያ ጋይስ? ቤተሰብ እንዲማርጣል ይሄ እንደው አይሆናትም ወይ ይሆናታል እና ለመፋወላ እንዴ ድግስ ከተጠበቀማ ኦኬ ይቀበሉናል ብለው ራሱ ሽማግሌዎቹ ቀለል አድርገው ታመጣላችሁ አታመጡም ልጅትን ሰላት ወይስ እንተተን እንደሚባል። ምክንያቱም ድግስ አንደኛ ተዘጋጅቷል እሺ ይባላልን ብሎ ነው አይገባም። በቃ እርግጠኛ እንደሆነ ነው የሚመጡ ማለት ነው። እኔ አይገባኝም። በነገራችሁ ላይ ሁሉ ጊዜ ጥያቄ ምልክት ነው አይምሮስ የሚያስቀምጥብኝ። እኔ ሁለቴስ ቢመላለሱ ምን ችግር አለ? ወርቅ ሆነች ልጅ ይሆናል። ወርቅ ከሆነች ልጅቷ ሁለቴ ተመላልሰው እስኪ በሶስተኛው ማይ እናስብበት እስኪ አላማረንም ምናምን ተብሎ ከዛ በኋላ በሶስተኛው እሺ ተደግሶ ይጠብቃቸው። ቢያንስ ተመላልሰዋል። ምንድነው በአንድ ጊዜ መጥቶ በአንድ ጊዜ መስጠት? ልጅ የሰው ነፍስ አይደል? ሰው አይደለም እንዴ? እንዴት ነው ነገሩ? አይ ግን እናንተ መልሱልኝ። ስለ ሽምግልና ምን ነው የምታስቡት? እኔ ሽምግልና በዚህ መልኩ ነው የሚመስለኝ የነበረው።
አሁን ነው ሚዲያው ላይ እያየሁ ራሱ ሽምግልና ኦኬ እንደዛ አይደለም እንዴ እያስባሉኝ ነው። ግን ይቅርታ እኔ ጋር የሚላክ ከሆነ ጋይስ ሁለቴ መመላለስ አለባቸው ድግስ ምናምን ለማየት ግድ ነው። ምክንያቱም አንደኛ ሽምግልና ድግስ ተዘጋጅቶ ምናምን ሽማግሌዎች እንደመጡ የድግስ ነገር የሚያዩ ከሆነ ኦልሬዲ በቃ ሰዎች እንደተስማሙ ነው ወቅት የሚያደርጉት። ምክንያቱም ሌላ ማብራሪያ ምናምን አያስፈልግም። ቀጥታ ወደ ምንድነው ወደ ድግሱ ነው። ስለዚህ ሰዎች ተስማምተዋል ማለት ነው። ገና ሽማግሌ እንደመጣ እንዳወቁ ተስማምተዋል ማለት ነው። ግን በገጠር እንዴት ነው የሚደረገው? አንደኛ አስበን እናስብበት ምናምን የሚባል ነገር አለ። ተመልሳችሁ እና ቤተሰብ የሚከርበትና ቀጣይ ትመለሳላችሁ ተብሎ ሰዎችን የተወሰነ አዝገው ነው እሺ የሚሉ። ምክንያቱም ልጅቱ ነው እየሰጡ ያለው አይደለ? የሆነ ዕቃ ነገር አይደለም። ስለዚህ እንደዚህ አይነት ነገር አለ። ሌላ ደግሞ ምንድነው ሰሞኑን ትናንት ለኢድ በዓል ዶናልድ ትራምፕ የተባለው ጎሽ በመንግስት አስቸኳይ ጥበቃ ምንድነው መንግስት ጣልቃ ገብቶ ጎሹ እንዳይታረድ ከልክሏል። ምክንያቱም ጎሹ ምንድነው ፊቱ ሲታይ ምንድነው የዶናልድ ትራምፕ የአሜሪካው ፕሬዚዳንት አይነት ፌስ ስላለው የእንስሳው ምክንያቱም ይሄኛው መታረድ የለበትም ብሎ መንግስት ትናንትና በነበረው ሙስሊሞች በዓል እንዳይታረግ አድርጓል። ስለሱ በሬ እንግዲህ ወደ 700 ኪሎ ግራም የሚመዝን ግዙፍ በሬ ነው። በጣም ሰዎች በፊቱ በተለያየ ሁኔታው በቃ ዶናልድ ትራምፕን ይመስላል በማለት በሬው እንዳይታረድ ከልክለውታል ማለት ነው። እሱኛው በጣም የሚገነጋገር። ሌላ ደግሞ ሰሞኑን እንግዲህ እሸቱ መለሰ ወደ ዋልድባ ገዳም በመሄድ ቋርፍ ምግብ የሚባል እያሳየ ነበር። ሰዎቹ ደግሞ ምን እያሉ ነበር? ይሄ ቋርፍ ምግብ የተባለ ሰገራ ነው እንደ ገዳማው የሚበሉ እያሉ አንዳንድ ሰዎች ማጠጣል ሲያደርጉ ነበር። ይሄ ደግሞ ምንድነው አንድ ሰው እምነት ወይም ደግሞ በኔጌቲቭ ነገር መናገር ተገቢ ያልሆነ ነገር ነው። ምክንያቱም አሁን እንዴት አንድ ሰገራ ወይም አንድ ሰገራ እንዴ ተወጣ በኋላ እንዴት ሪዝ ይደረጋል? ይሄን አንድ ሰው ከሰለጠነ ሰው ማይጠበቅ ነው። ምክንያቱም ሶሻል ሚዲያ የሚያራግቡ ሰዎች እንደዚህ ያሉ ሲያሰራግቡ ነው። ይሄኛው ቋርፍ ምንድነው ያው ሶሻል ሚዲያ ላይ ወይም ሰርች አድርጎ ራሱ ማግኘት ይቻላል። ቋርፍ የሚባለው ምንድነው እንደ ድንች አይነት ተልጦ የሚበላ ከእንስሳት ወይም ከእጽዋት ስር ላይ የሚገኝ ያው ተልጦ የሚበላ እጽዋት ነው እንጂ ወይም የምግብ አይነት ነው እንጂ ሰዎች መናንያን ሰውነት ስጋቸውን ነፍሳቸውን ለማደምለም ስጋቸውን ለመርታት ሲሉ የሚጠቀሙት ምግብ ነው እንጂ ሰገራ እንዳልሆነ ማወቅ ይገባቸዋል ማለት ነው። ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ እነዚህን መስሉ ነበር። ሌላ ደግሞ አንድ ያላየነው ቪዲዮ ማለት ነው። ወጣቶች ሚስታቸው ወይም ደግሞ የሆነ ጓደኛቸውም ሄደው ለቤተሰቦቻቸው ላይ ቤተሰብ ላይ አስቀምጠው ስራ ማሰራ ሴት ምን በቃ የምታስቸግር ሴት ቤት አስቀምጠው የአንድ ሴትዮ እስኪ በዚህ ጉዳይ ያለችውን አለ እሱን አዳምጠን እስኪ እንመለስ። ቆይ ይኸውላችሁ እንግዲህ ትፈርዳላችሁ ስተቱ የማን እንደሆነ። ልጄ አንዷን አፈቀርኩ ብሎ ሚስት ይዞ መጣ ቤቴ ውስጥ። አስተውሉ ብቻ። አሁን እሱ ስራ ሄዷል። አሁን ስንት ሰዓት ነው? 4 ሰዓት ሊሆን አይደል? አይዋት ገና ከእንቅልፏም አልተነሳችም። እንግዲህ በእኔ ነው የምትፈርዱት በሷ? ብድግ ብላ እንኳን ቤት ጠረግረግ አስታውሱ። ፍቅር ስትየውም ፍቅር ነው የምትላት ልጅ ማለት ነው። አረ ፍቅርተ ወይ ጉድ! እናትሽን ቤት እንዲህ ነበር የምትተኝው ነው? የሞኝ ቤት ተገኝቶ ነው እንደዚህ የምትጋደሚው? ሰራተኛ 6,000 ብር በገባበት ሰዓት አንቺ እስከ 6 ሰዓት ልተኝ ነው? ሆይ ምን ትሉኛላችሁ? አሁን እንግዲህ እሱ ሲመጣ አትንኪያት ነው። እሱ አይዋት እንግዲህ አሁን 4 ሰዓት ሆኗል። 6 ሰዓት ለምሳ ትነሳለች፣ ሲኒ ታቀራርባለች። በቃ እኔ እንደ ሰራተኛ ሰርቼ ምን ብዬ ያቀራረብኩትን በልታ ትተኛለች። እንደዚህ አይነት ትዳር አለ እንዴ? ስታገቡ ራሳችሁን ቻሉ ሁላችሁም። አሁን ይምጣ ራስን ችለው ውጣ ነው ብለ ትዳር ብለ ስታስብ እናትን አምጥታ አታቃጥል። ችለህ ራስን ችለው ውጣ፣ አለበለዚያ እየሰራህ ኑራ። ምን አይነት ነው እንደዚህ አይነት ህይወት? አረኛ እንደዚህ ያልነበርም በፊት ህይወት ተኝታለች። እንግዲህ አሁን ቢመጣ እኔ ነው እንትን የሚል አውቄ ነው የቀረጥኩት። እንዴ ህዝብም አይቶ ፍርድ እንዲ ብዙዎች የተለያየ ሀሳባቸውን ሲያስቀምጡ ነበር በዚህ ቪዲዮ ማለት ነው። ምክንያቱም እነዚህ ሰዎች አንደኛ ልጃቸውን ቋሚ ስራ ጀምረው መተው ነበረባቸው፣ ወይም ደግሞ ስራ እንዲሰራ ማድረግ ነበረባቸው። ቤት ካላቸው ለምን ትርፍ ቤት ካለ አብሮ ለምን አይኖርም የሚል የተለያየ ሀሳብ ሰጥተዋል። ወይም ደግሞ አንዳንዶች ደግሞ ለምን እሱ ራሱን ሳይችል ጓደኛ ወደ ቤት ያመጣል የሚል ሀሳብ የተለያየ ሀሳብ። ስለዚህ እናንተ ሀሳብ ምን ይመስላል? እዚህ ጋር ኮሜንት ላይ አስቀምጡ። በነበረን ቪዲዮ በጣም አመሰግናለሁ። በሌላ ቪዲዮ እንገናኝ። ባይ ባይ።